ልጆቻችሁን በገበያ ቆይታችሁ ስትመለሱ እንዴት ልጆቻችሁን እንዴት እንደምታጠቡ በንጽህና እንዴት እንደምትይዙ የሚያስተምር አጠር ያለና አስቂ የሆነ ጭውውት አለ እንድትጋበዙ። ስለዚህ እዚህ ፕሮግራም ላይ ብዙ ነገሮችን ይዘን ብቅ ብለናል። የመጀመሪያውን ለመክፈቻ ያክል በውዝዋዜ ጀምረናል። ይቀጥላል። አዝናኝ ነገሮች አሉ። ጥያቄና መልስ ይኖራል። ውዝዋዜ ይኖራል። ጭውውት ይኖራል። እናንተ ብቻ በትዕግስት መከታተል ነው። አራበርታሩ እንደው ወሬ ጠራኝ ሄራቦ እንደዚህ ውሽቅሽቅ ብዬ እያየችኝ እንደው የሚያነሳኝ የሚጠራኝ ይጥፋ። ኧረ ጉድ! እንደው ታው እንደዚህ ብሎ ታመጦ እንደው መንደርተኛ የለም እንደ በዚህ የሚያነሳ የሚጥል ጎበዝ ወደዛ ወደ ገበያው ሂዳው ነው እንጂ ኧረ ሰው እንደው እንደዚህ ሆኖ ኧረ ደህና አደራችሁ ቤቶይ? ኧረ እዚህ መስገን ኧረ አየቀኛ ምን ነው ዛሬ ሞናሃን? ኧረ ተወኝማ የዛሬውን አዲያር መሮን ታውቀዋለህ? በል ምን ነው አናቴ ላይ አለው ብረምጣድ ይቆላኛል ዝቅ ብሎ ደግሞ ደረቴ ላይ አለው መፍጫ ይፈጨኛል ይፈቀጨኛል ደግሞ ገበያ ላይ ዝቅ ብሎ አለው መውቀጫ ይወቅጠኛል ታች ደግሞ አለው ፍንጃል ይቀዳኛል አዲያሬን ሲነዳኝ አደረኳን ተበላሽተሃል እንደው አንቺው ብርጣሎ በየአካባቢያችሁ እንትን አትበል እንደው ኩስህንም አትጣል ታታዘው አትሽና እያለኝ ነበረ። እንደው አይሆን እንዲያንተየ እንደው ወዲያውን ተበላሽተሃል። ለማንኛውም አሁን ወደ ሐኪም ቤት ነው መሄድ ያለብህ። ና ወደ ሐኪም ቤት እንሂድ። ይህ የሚቀየር ነው ሰው ቀይር ታንቶይ ነው እንጂ ሐኪም ምናምን ኧረ ተወኝ። አይ ሐኪም ናማ ዝም ብለው ወደ ሐኪም ቤት ታንቶይ ነው ተወኝ። ኧረ ተው ለምሽታው ሰላም ያዋልክ እባክህ፣ ሰላም ያሳደርከኝ፣ ሰላም አውለኝ እባክህ። ቢያታ ባታ ስሪውን ሽጦ ይምጣ አደረገኝ። እንግዲህ ቅዳሜማ አይደል እንዴ? እንዴት አደርክ? ኧረ ዛሬ ደግሞ አሟሙቀሽዋል አንቺ። ምን ያመቱ ቅዳሜ አይደል? እንዴት ነህ? እንደምነሽ እስቲ ገባ በል። እንዴት ነው? ቀያ ሁሉ ሰላም ነው? አማን ነው፣ ደህና ነው። እንዴት ነህ አንተ? ታላለ እንዴ? ሞልቷል። እስኪ አንድ ጉሽ ልጠጣ እስኪ። እንደው እግረ መንገዴን ወደ ቀበሌ እየሄድኩ ሰላም ልበልሽ እኮ ብዬ ነው። አዎ እንደው ምን ታረጋለህ? እንደው ዛሬ አመቷም አይደለኝ። ኧረ አሟሙቀሽዋል ደህና። እስኪ አንቺ አንድ ልጠጣ። አንድ ብለሽ ትሄጃለሽ። እንደው በሞቴ አንዲት እንደው ምን እንዲያጠጥተሽ ትሄጃለሽ? ታዲያ እኔ እንግዲህ ጠላ አልጠጣ ምን እንዲያጠጣለሽ? ግቢ ደግዬ እንግዲህ አያ አገራ ማን ነው? ደህና ነው። እንዴት ናችሁ? የግልና የአካባቢ ንጽህናን በመጠበቅ ከ80% በላይ የሆኑ ተላላፊ በሽታዎችን በጋራ እንከላከል። ጀጅን ደግሞ በጧቱ ደግሞ ምንድን አግኝቶ ነው የሚለው? እርዳታ ይሆናል። ሴፍቲኔት ይሆናል። እስቲ ምንድን ነው አንቺ ሰው ሲሞት ብቻ መሰለሽ የሚለፈፈው? ቀርቦ ጤናው እንዲታወቅ መጀመሪያ መለፈፍ አለበት። ታሙ ማጣት አስፈልጎ መጠበቅ ነው አሉ እማማ ዘውዱ። ደግሞ እኔ እርዳታ መዝገብ መስሎኝ ይልቅ በባዶ አፈር አምለፋለሁ። ገባ ነው ግሽቱ ጣጣ አርገምዳፈነ ጉባኤው ኧረ አላህ አቦ ያስረፍንብሽ። ትሰራለይ ልቅንስ እንዲያው ጉሿ ካለይ ትከፍቻት እንዲልግባ ኧረ እንጂ ምን አለ ናና ዛሬማ ጉድ ያለ አይቺ ቤት ምን እየለፈለፍክ እያልን እኮ ምንድን ነው? እሪያ እንደው እናንተ የኛ ህዝብ ዶሲ ይሄን የካናሪያስ እንዴ እንደው አትወቱም እንዲያፉ አንተ የሚያቃምሰን ነው ይሄው አይደል? እርግጥና ስኳር አዞ መስሎን ነው። እሪያ እርሃ እርዳታ እንውጣ አላህ ብላችሁ ምን እክል ገጥሞህ ነው? ወሰና
አንቺ በለጡዋ ወይዬ ከፍተልኝ ናና ያደ የመጣህበትን ቀጣ ናማ አንድ ሁለት በል አባባሌ እሱን አልነበረም በሻንጫውንም እንትን ማይለው ጉርሻው መተል ጉርሻው አይ እየተከተልከኝ የካታለ እንጂ ጉሽቱን ለምዳ የለም አይ እናንተ ነገር አይ መርሻ እንዲያው ለዘይትና ለስኳር ነው ይሄ ሁላ ጩኸት ልታባላን ነው አይቀርብህም ወይ ምንድነው ስቀባጥር የቆየው በለሊቱ ኧረ ተው መርሻ ዝም በል አንዳንዴ እኮ ቦጋ ላይ ይዞ የሚመጣው እንትን እኮ ጥሩ ነገር አለ አዎ ትምህርት ውሰድ አንዳንዴ ምንድነው እስኪ አንተ እንዲያው መርሻ መቼም ቧልታ ታበዛለህ ሲላኛ ሆስፒታል ነው እንዴ ያለ ነው መጠጥ ነው መስሎኝ አዲያም ይኸውልህ ያንኑ ማነውማ ባለፈው ሲቀዛዝን የነበረው ከበደ ለከበደ ነገሩ በየቦታው አያ ከበደ ነው አንተ እንደገና የነሙ ነኝ ሚስት የምትነካ ፈልገህ እንደው እሷም ሰሞኑን እየታጠበኝ ነው አንተ ሚስት ዝንጀሮ ተባት ተስተበፈ አይደለም ህክምቱ ስራ ለምዲያ ነው የስራ ስራ ያው ስለምቸኩል ነው አይ ማስሪ አራታሪና ሳሞሳው ስገባ አይ ግብ ሽንት ቤት የምትጡ ነው የእጅ መታጠቢያውስ ቢሆን እሱን እያወጋዎች ወይ የሚጣራል መሰለሽ እንዴ አቤት ኧረ የሚጣራ ሰው አለ አቦ ሲስተር ናት መሰል ኧረ ገይ ነይማ ነይ ግቢ በቅጅላትማ አንድ ፎሌ አላህ ብለህ ሪያቸው አንዲ ባንዲ ስል ሳለ ነው የመጣሽው እንዲያው ለመሆኑ እንዲያው በህብረት ሸክፋችሁ ልታዋዩን ነው ምንድነው እስኪ ንገሪ ምንድነው ጉድ እሺ መጀመሪያ እንደዚህ ሰብሰብ ብላችሁ ስላገኘኋችሁ በጣም ነው ደስ ያለኝ ብዙ እንማማረው ነገር አለ እና ከ80% በላይ ተላላፊ የሆኑ በሽታዎች ባቡ መጠበቅ ይኖርብናል እኔ አሁን ሲስተሯ አንዲ መልእክት በዛውም ልነግርሽ ነው ስለይህ እንዲሁ አብረሽ ጨምረሽ ያ በኋላ ላይ ይህንን ጨርሽና ስላ ጎበሯ ስለ ቢምቢ እንዴት እንደምትመጣ አሁን ብዙ ሰው ለጭድ መጫኛ ያደረገው ነው ትቶ ቤት መከለሉ ትቶ ጭድ የጫነበት ነው እሱን በርማ መርሻው ይህን ተውና ሲስተሯ ልቅንስ ይህን ጉዳይ በለጡ አያከበደን ጥሪልኝማ ህጅማ አሞታል አየባርጋለሁ እሬ ሰው ምን ይላል አንተ ካልክ እንግዲህ ምን ይደረጋል አሁንማ ተሽሎኝ እንዴ ደሞ ያሽማጥቃል ምን እንደው አንተዬ ኧረ እንደው አልቦሃል ወዲያ እስኪ ቀጥል ቅዴት ይቺው ባይቱ ያጎበሩንና የባትኛውን አጠቃቀም እሷን ብታስረጅን ነው እሻው አሁን የወባ አንጎበር በየቀበሌያችን በየአካባቢያችን እየተሰጠ ነው ያንን ግን ወባ መከላከሉን ትተን እንዲሁ ጭድ እያተጠቀምንበት እንገኛለን ብዙ ሰዎች ከዛ ይልቅ ደግሞ የራሳችንን ንጽህናና ጤናችንን መጠበቅ ይሻላል አንጎበር አልጋችን ላይ ወይም ፍራሻችን ላይ ያችንን በሳሙና በደንብ መታጠብ ይኖርብናል ተከከል ቆይ ግን ለመሆኑ እጃችንን መቼ ነው የምንታጠበው ኧረ አንተችን ቆይ ቆይ አሽማጣኝ ቆይ እኔ ነኝ መስታው እስኪ አንተ እንኳን ታውቃለህ በረ መርሺው ባመሪ ሙሞሃ ሙልጭ አርጎ እስከ ጥፍራችን መታጠብ ነው አንበሳ ጎመስ ሁለተኛው ደግሞ ቆይታችሁ ቆይታችሁ ስትመጡ ጡታችሁን በሳሙና ጥብ አድርጋችሁ ነው ለልጆቻችሁ ማጥባት የቀረ ባለመብት ተጣፋችሁ ይቺን ዕቃ ፈልጋችሁ ገዝታችሁ ወይም በ5 ሊትር ጀሪካን ከዛ በላይ በሆነ ጀሪካን ከሽንት ቤታችሁ አጠገብ አድርጋችሁ በመጠቀም ራሳችሁን ጠብቁ እላለሁ አበጀሽ እኔም እንግዲህ የቀበሌ ሊቀመንበር እንደሆነም መጠን ማለት ነው ነገ የገበሬ ኮንፈረንስ አለ እዛ ላይ ይሄን ሁሉ ዕውቀት እንደው አፈሰዋለሁ እዛ ለገበሬው አብጅህ አዎ እኔም ቢሆን እንግዲህ በየሰፈሩ የሴቶች ተራዶ አለ በየሳምንቱ የምንሰበሰበው ካሱ ላይ እንደዚህ ደግሞ ጠላ ሊጠጡ ለሚመጡት ጎረቤቶቼ ወዳጆቼ አስተምራለሁ አንበሳ አሁን ቅድም እንደጀመርነው መሰረት ጤናችንን በአግባቡ መጠበቅ አለብን እንዳልነው
እንደው ያየ ቀጣ ነው የምለው እንግዲህ እንደው በየአካባቢው በየታዛው ማሽናት ማለት እንደዚህ ሀብቶችንና ሰውን አብሮ መዝጋት ይሄ በጣም በጣም ለሰው ያለውን ነገር እንግዲህ ተገንዝቤያለሁ። ጀማዓውም እንግዲህ ጥሩ ተማምሯል። እኔ ያየ ተው እንግዲህ መርሻ በል እንግዲህ እስቲ አንዴ ተነስ። ያው መርሻ እንግዲህ አንተም ብኮን በየጎጡና በየአካባቢያችን በየመንደሩ አንዴው በዞርኩበት በየመሸታ ቤቱ ሙሉ እኔ አስተዋውቃለሁ። እኔም የግል ንጥና እጠብቃለሁ። አንተም ቢሆን የግል ንጥና ትጠብቃለህ። በው እንግዲህ እኔ የምለውን ትላላችሁ። የግልና የአካባቢ ንጽህናን በመጠበቅ ከ80% በላይ የሆኑ ተላላፊ በሽታዎችን በጋራ እንከላከል። በጣም በርካታ ስራዎችን በውሃ፣ በጤና፣ በግብርና፣ በትምህርት በጣም በርካታ የዚህ ፕሮጀክት ወይም የሀብሩ ወርልድ ቪዥን ተጠቃሚ ያልሆነ ልጅ እዚህ በመካከላችን አለ ብዬ አላስብም። አብዛኞቻችሁ ተጠቃሚ ናችሁ። የዚህ ፕሮጀክት ከመጣችሁበት ቀበሌ በውሃ ተጠቃሚ ነበራችሁ፣ በጤና ተጠቃሚ ነበራችሁ፣ በትምህርት ተጠቃሚ ነበራችሁ፣ በግብርና ተጠቃሚ ነበራችሁና ይሄንን ላለፉት 17 ዓመት ሲሰራ የነበረውን ስራ ለማጠናከር ነው ዛሬ በተለይ ከጤናና ከውሃ ጽሕፈት ቤቶች ጋር በጋራ ሆነን የባህል ቱሪዝም የሀብሩ ወረዳ ባህል ቱሪዝም ማለት ከነሱ ጋር ሆነን በጋራ ያዘጋጀነው ከእጅ መታጠብ ጋር ከሽንት ቤት አጠቃቀም ጋር ግንባታ ጋር የተያያዘ መልእክት አሁን ተላልፎልናል። ደስ በሚል ሁኔታ ነበር መልእክቱ የተላለፈው።